እስራኤላውያን በቤታቸው በሰላም እንደተቀመጡ አንድ ጎራዴ ሳያነሱ፣ አንድ ሰይፍ ሳያነሱ፣ አንድ ጦር ሳይወረውሩ፣ አንድ ወንጭፍ ሳይወረውሩ በቤታቸው እንዳሉ እግዚአብሔር ግን ማንን ላከ? መልአኩን ላከ። ሰላም እንደምን ቆይታችኋል? ውድ የዚህ የዩቲዩብ ቻናል ተከታታዮች፣ ዛሬም ደግሞ እንደተለመደው ወደ እናንተ መጥቻለሁ። እንግዲህ ከዚህ በፊት ሶስተኛውን የሰንበት ትምህርት ክፍል በአንዳንድ ችግሮች ምክንያት አልሰራሁላችሁም። ዛሬ ግን እግዚአብሔር ወዶ ፈቅዶ እንደገና ወደ እናንተ እንድመጣ እግዚአብሔር ስለረዳኝ እግዚአብሔርን እጅግ አድርጌ አመሰግነዋለሁ። የዛሬውን ጥናታችን ደግሞ እንጀምራለን። እንጸልይና እንጀምራለን። እግዚአብሔር አምላካችን ሆይ ስለዚህ ጊዜና ሰዓት እጅግ አድርገን እናመሰግናለን። ቃልህን እንድትከፍትልን ጌታ ሆይ በእውነት በዚህ ሰዓት ጌታ ኢየሱስ ይህን ዕድል ስለሰጠን እጅግ አድርገን እናመሰግናለን። ደግሞ በቃል ውስጥ የሚገኘውን በረከት ማግኘት እንድንችል አይምሯችንን አንተ ክፈትልን። ስለ ሁሉም ተባረክ፣ በጌታ በኢየሱስ ስም አሜን። እግዚአብሔርን እጅግ አድርገን እናመሰግነዋለን። እንግዲህ የዛሬውን ጥናታችን እናጠናለን። የዛሬው አራተኛው ትምህርት ከሁሉም ግጭቶች ጀርባ ያለው ግጭት ይላል። ከሁሉም ግጭቶች ጀርባ ያለው ግጭት ያ ማለት ምንድነው? ከመጋረጃው በስተጀርባ ያለውን ታሪክ ነው እንግዲህ የምንመለከተውና እንግዲህ ካያችሁ ሰንበት ትምህርታችን እያስጠናን ያለው በኢያሱ መጽሐፍ የሚገኘውን ሐሳብ ነው እና በኢያሱ መጽሐፍ ደግሞ ስንመለከት እንዳጠቃላይ የእስራኤላውያንን ታሪክ በብሉይ ኪዳን ስንመለከት በጣም ብዙ ውጊያ ሲያካሂዱ እንመለከታቸዋለን። በጣም ብዙ ውጊያዎችን ከተለያዩ አህዛቦች ጋር ለምሳሌ ከከናናውያን ጋር በዛ አካባቢ ከሚኖሩ ሰዎች ጋር ውጊያዎችን ሲያደርጉ እንመለከታለን እና ብዙ ግጭቶችን እንመለከታለን። ዛሬ በዚህ ሰንበት ትምህርት የምናየው ስለ ግጭቶቹ ሳይሆን ነገር ግን ከግጭቶቹ ጀርባ ምን አይነት ግጭት አለ የሚለውን ነው የምናጠነውና ከግጭቶች ጀርባ ያለውን ግጭት እንመለከታለን። ኢያሱ ምዕራፍ 10 ቁጥር 12 እንደዚህ ይላል። እግዚአብሔር ለእስራኤል ይዋጋ ነበርና እግዚአብሔርን የሰውን ቃል የሰማበት እንደዛ ያለ ቀን ከዚያ በፊት ከዚያም በኋላም አልነበረም ይላል። እግዚአብሔር ለማን ይዋጋ ነበር? ለእስራኤላውያን ይዋጋ ነበር። እንግዲህ ተመልከቱ፣ እስራኤላውያን በሚዋጉበት ሰዓት ለእስራኤላውያን የሚዋጋ ማለት ነው እግዚአብሔር ነው የሚዋጋው። በመጽሐፍ ቅዱሳችን በኢያሱ መጽሐፍ ላይ ደግሞ ሄደን ስንመለከት እግዚአብሔር የእያንዳንዱ ግጭት አነሳሽ ሆኖ እንመለከተዋለን። በጦርነት አውድ ውስጥ እግዚአብሔር ትልቁን ሚና ሲጫወት እንመለከተዋለን። እንደውም እሱ ያገዛቸው በእሱ ረዳትነት በጣም ብዙ ድሎችን ሲያገኙ እንመለከታቸዋለን። እግዚአብሔር ተዋጊ እንደሆነ ህዝቡም ደግሞ በዛ አካባቢ የሚኖሩ ህዝቦች እግዚአብሔር ተዋጊ መሆኑን እስከሚያውቁ ድረስ እግዚአብሔር ተዋጊ እንደሆነ እንመለከታለን። ራሱ የኢያሱ መጽሐፍ ይነግረናል። ኢያሱ በራሱ አንደበቱ ይነግረናል። ረዓብ የተናገረችው ቃላት ታስታውሳላችሁ። ሰላዮቹ የተናገሩት ቃላት እናስታውሳለን። ስለዚህ እግዚአብሔር አምላክ ከእስራኤል ጋር ሆኖ ውጊያ ሲያካሄድ እንደነበረ ሰንበት ትምህርታችን ግልጽ የሆነ ትምህርት ይሰጠናል። ስለዚህ እግዚአብሔር የእያንዳንዱ ግጭት ምንድን ሆኖ እናገኘዋለን? አነሳሽ ሆኖ እናገኘዋለን። ግን እኛ ደግሞ መጽሐፍ ቅዱስ እንደሚናገረው ምንድነው? እግዚአብሔር ፍቅር ነው ብሎ ይናገራል። አሁን እግዚአብሔር ፍቅር ነው የሚለውን ቃል ሳንረሳ እንደያዝን እግዚአብሔር ደግሞ ተዋጊ ነው የሚለውን እንዴት ነው የምናስታርቀው የሚለውን ነው ይህን ሰንበት ትምህርታችን በዛሬው ሰንበት ትምህርት የምናጠናው። እግዚአብሔር ምንድነው? ተዋጊ ነው ተብሎ ተጽፏል በመጽሐፍ ቅዱስ። ስሙም እግዚአብሔር ነው ተብሎ ሲዋጋ ተመልክተነዋል። ሲዋጋላቸው ተመልክተነዋል። ይህም ባህሪውን ደግሞ እግዚአብሔር ፍቅር ነው፣ የፍቅር አምላክ ነው፣ የፍቅር ባህሪ ያለው ንጉሥ ነው ከሚለው ጋር እንዴት ነው የምናጣጥመው የሚለውን የሰንበት ትምህርት ያስጠናናል። ለዚህ ነው ከግጭቶች ሁሉ ጀርባ ያለው ግጭት ብሎ ሰንበት ትምህርታችን ያመጣው። ስለዚህ ፍቅር የሆነውን አምላክ ተዋጊ ከሆነው አምላክ ጋር እንዴት ነው ባህሪውን የምናጣጥመው የሚለውን በዛሬው ሰንበት ትምህርታችን እናጠናለን ማለት ነው። የእግዚአብሔር ሰራዊት አለቃ ይላል የወዱ ክፍል። የእግዚአብሔር ምን ሰራዊት አለቃ። ይህን ቃል እንግዲህ የምናገኘው ምንድነው ብለን ስንመለከት በተለይ በኢያሱ ምዕራፍ 5 ከቁጥር 13 ጀምሮ ያለውን ሐሳብ ነው ይሄ ሐሳብ የሚያነሳልን። ኢያሱና እስራኤላውያን እንግዲህ በኢያሪኮ ዙሪያ ተሰብስበዋል፣ ወይም ደግሞ የዮርዳኖስን ባህር ተሻግረው የት ነው አሁን ያሉት? በኢያሪኮ አጠገብ ተሰብስበዋል ወይም ደግሞ ሰፍረዋል እዛ አካባቢ ላይ። ከዛ በኋላ እንግዲህ የኢያሪኮ ግንብ ደግሞ በጣም በጥብቅ ምን ተብሏል? ታጥሮ ተዘግቶ፣ በሮቿ ሁሉ ተዘግተው በኃይል ምን ተብሎ እናገኛቸዋለን? ተጠብቀው እናገኛቸዋለን። እነ ኢያሱ ደግሞ እዛ አካባቢ ነበሩ። አሁን የእሁዱ ክፍል ምንድነው የሚያስተምረን?
ምዕራፍ 5 ቁጥር 13 ላይ አንድ በእጅ ትልቅ የሆነ ሰይፍ ወይም ደግሞ የተመዘዘ ሰይፍ የያዘ ሰው ቆሞ ይመለከታል ኢያሱ። ከዛ በኋላ ኢያሱ በጣም ግራ ገብቶታል፣ ፈርቷልም ጭምር። ማን እንደሆነ ማወቅ አልቻለም፣ የማንኛው ወገን እንደሆነ ማወቅ አልቻለም። ስለዚህ ኢያሱ አንድ ጥያቄ አቀረበ። ከኛ ወገን ነህ ወይስ ከጠላቶቻችን ወገን ነህ ብሎ ጠየቀው። ይህ አካል ይህ በእጁ የተመዘዘ ሰይፍ የያዘው አካል ምን ብሎ መለሰ? አይደለሁም ብሎ መለሰ። ከእናንተም አይደለሁም ወይም ደግሞ ከምንም አይደለሁም ከጠላቶቻችሁ አይደለሁም የሚል መልስ ይመስላል። አይደለሁም ብሎ መለሰ። እኔ እግዚአብሔር ሰራዊት አለቃ ሆኜ አሁን ወደ ማን መጥቻለሁ? ወደ አንተ መጥቻለሁ ብሎ ይናገራል። እዛ ምዕራፍ 5 ቁጥር 13 ላይ ልክ ይሄ ቃል ከተነገረ በኋላ ኢያሱ በግንባሩ ተደፋ፣ ሰገደ። ለባሪያ ምንድነው የምታዘው ብሎ ሲሰግድ እንመለከታለን። ለዚህ ነው ርዕሱም ከዚህ ነው የተወሰደ። እኔ የእግዚአብሔር ሰራዊት አለቃ ሆኜ ወደ አንተ መጥቻለሁ ብሎ ሲናገር እንመለከታለን። እንግዲህ እስራኤላውያን ምንም አቅም የሌላቸው ሰዎች፣ ለውጊያም ቢሆን ጦርነት ለማካሄድም ቢሆን በእጃቸው ዘመናዊ ወይም ደግሞ ጊዜው የደረሰበትን መሳሪያ ያልያዙ ሰዎች ናቸው። ተራ ወንጭፍ የያዙ ሰዎች ናቸው። አቅም አልነበራቸውም። ሰይፍ ለነሱ በጣም እንግዳ ነገር ነበር። ኢያሱም በዚህ ጉዳይ የሚፈራ ሰው ነበር። ለዛ ነበር ይህን ሰው ማነህ ብሎ ለመጠየቅ ሁሉ የተነሳሳው። ከዛ በኋላ ግን የዚህ ሰውዬ ወይም ደግሞ የዚህ እንግዳ መልስ በጣም የሚያስደንቅ መልስ ነው። የሚገርማቸው አይደለሁም ብሎ መለሰ። እንግዲህ ጥያቄው እንግዲህ አስተውላችሁ ከሆነ ከኛ ወገን ነህ ወይስ ከጠላቶቻችን ወገን ነህ ብሎ ሲጠይቀው የእንግዳው መልስ ግን ምንድነው? አይደለሁም ነው። ያ ማለት ከእናንተም አይደለሁም ከጠላቶቻችሁ ምን አይደለሁም ማለቱ ነው። ይሄ ማለቱ ለምንድን ነው ያስፈለገው ስንል እንግዲህ ይህ ወታደር ሆኖ የመጣው ማን ነበር? ኢየሱስ ክርስቶስ ነው። ሰንበት ትምህርታችን አንድ ቁልፍ የሆነ ጥያቄ ወይም ደግሞ ሐሳብ ያነሳል። ዋናው ነገር ምንድነው ይላል? ኢያሱ ከዚህ ወታደር ጎን ወይም ደግሞ ከክርስቶስ ጋር መሆኑ ነው እንጂ ኢየሱስ ክርስቶስ ከኢያሱ ጋር መሆኑ አይደለም ብሎ ይናገራል። ይሄ ምን ማለት ነው? በዚህ ጦርነት ውስጥ እንግዲህ ጦርነት አለ። ኢየሱስ ክርስቶስ ሰይፍ ይዞ የተገለጠበት ወይም ደግሞ የሰራዊት አለቃ። እንግዲህ ሰራዊት የሚለው ቃል የሚወክለው እነማንን ነው? መላእክትን ይወክላል። በሰማይ አውድ መላእክትን ይወክላል። መላእክት ደግሞ በጣም እጅግ በጣም ብዙ ሰራዊት ሆነው መሪያቸው ኢየሱስ ክርስቶስ ደግሞ ምን እያደረገ እየመራቸው ስንመለከት የሆነ ታላቅ የሆነ ውጊያ ከጀርባ እንዳለ እንመለከታለን። ስለዚህ በዚህ ውጊያ ላይ ኢየሱስ ክርስቶስ እና መላእክቱ በሚያደርጉት ውጊያ ላይ ኢያሱ ከማን ጋር ሊሆን ይገባል? ከዚህ ውጊያ ከሚያካሂደው አካል ጋር ሊሆን ይገባል። ስለዚህ ባጭሩ ስናብራራው ይህን ሐሳብ ምንድነው? እግዚአብሔር አምላክ ከኢያሱ ጋር ሳይሆን መሆን ያለበት ኢያሱ በዚህ ጦርነት ውስጥ ከማን ጋር መሰለፍ አለበት? ከእግዚአብሔር ጋር መሰለፍ አለበት። ሐሳቡ ከእግዚአብሔር ጋር መሰለፍ አለበት። ለዚህ ነው እንግዲያው እኔ ከናንተ ለምሳሌ በኢያሱ ጎን በኩል ቢሆን ኖሮ በኢያሱ ወይም በአንተ በኩል ሊል ይችል ነበር። በጠላቶቹ ቢሆን ኖሮ በጠላቶቹ በኩል ሊል ይችል ነበር። ግን የእግዚአብሔር መልስ ወይም ደግሞ የዚህ እንግዳ መልስ ምንድነው? አይደለሁም፣ እኔ እግዚአብሔር ሰራዊት ምንድነኝ? አለቃ ነኝ። የሆነ ውጊያ አለ። በዛ ውጊያ መካከል ደግሞ ኢያሱ ምን ጥሪ እየቀረበለት ነው? ከዛ እንግዳ ጀርባ ወይም ደግሞ አጠገብ እንዲሆን እድል እየተሰጠው ነው። ስለዚህ ምንድነው የምንረዳው? ሁለት ውጊያ አለ፣ ወይ ደግሞ በሁለት ኃይላት መካከል እየተካሄደ ያለ ምን አለ? ውጊያ አለ። ባጭሩ ትክክለኛውን ሐሳብ ስናመጣው በመልካምና በክፉ መካከል ምን እየተካሄደ ነው? ውጊያ እየተካሄደ ነው። በእግዚአብሔርና በሰይጣን መካከል ውጊያ እየተካሄደ ነው። አይናቸው አያየው፣ እስራኤላውያን የሚያዩት ነገር የለም። ነገር ግን በጀርባ ሆነው እንግዲህ ከግጭቶች ሁሉ ጀርባ ያለው ግጭት ነው ርዕሳችን፣ መነሻችን ላለመርሳት ያክል። ስለዚህ በዚህ ግጭት ጀርባ ላይ እየተዋጉ ያሉት ማንና ማን ናቸው? እግዚአብሔር አምላክና ሰይጣን ናቸው። በእግዚአብሔር በኩል ወግነው ወይም ደግሞ ወግነው የሚዋጉ እነማን አሉ? እስራኤላውያን አሉ። ሰይጣን ደግሞ በእሱ አነሳሽነት ደግሞ የሚያነሳሳቸው እነማን አሉ? እነዛ የከነዓን ህዝቦችም ሌሎችም ህዝቦች አሉ። ስለዚህ እግዚአብሔር አምላክ የጦርነት መሪ ሆኖ ኢየሱስ ክርስቶስ የአንድ ጦርነት መሪ ሆኖ ታጥቆ ሰይፍ ይዞ ስንመለከተው የሆነ ጀርባ ላይ ምን አለ? ጦርነት እንዳለ የሚያሳይ ምልክት ሆኖ እናገኘዋለን። ለኢያሱ የተገለጠለት ማን ነበር? ኢየሱስ ክርስቶስ ነበር የተገለጠለት። ኢየሱስ ክርስቶስ ነበር። እውነትም ደግሞ ምን አድርጎለታል? ሰግዶለታል። ስግደት ይገባዋል። ሰግዶለታል። የሚሰገድለት አምላክ እንደሆነ እንመለከታለን። ስለዚህ አሁን ምን እየተመለከትን ነው? ከግጭቶች ጀርባ ያለውን ግጭት እየተመለከትን ነው። ውጊያ እንዳለ ኢየሱስ ክርስቶስ ወታደር
በሚመስል መንገድ ለኢያሱ ተገልጦ ውጊያ እንዳለ ለማን እያስተማረው ነው? ለኢያሱ እያስተማረው ነው። እግዚአብሔር እጅግ አድርገን እናመሰግነዋለን። በእያንዳንዱ ግጭት እስራኤላውያን ሲዋጉ ዝም ብለው እንዲዋጉ አይደለም እግዚአብሔር እየፈቀደ ያለ። እንዲሁ አይነት እግዚአብሔር ውጊያ የሚያስደስተው አምላክ ስለሆነ አይደለም። ነገር ግን ውጊያው ከማንን ለመውጋት የሚያደርገው ጥረት ነው? ሰይጣንን ለመውጋት የሚያደርገው ጥረት ነው። ጦርነት በሰማይ የሰኞ ክፍል እንደዚህ ይላል። ጦርነት በሰማይ እንግዲህ ይህን ሐሳብ ስናነሳ ብለን ይህ ኃጢአት የሚባል ነገር የመጣበትን ምክንያት ነው እንግዲህ የምናነሳው። ከዚህ ይህን ሐሳብ ስናነሳ ጦርነት እንግዲህ ሁላችን እንደምናውቀው በየት የጀመረ ስፍራ ነው? በሰማይ የጀመረበትን ሁኔታ እናስተውላለን። ጦርነት ለመጀመሪያ ጊዜ በሰማይ ጀመረ። ለምን? ሰይጣን ሉሲፈር የተባለው ብርሃን ተሸካሚ የነበረው አካል አሁን ምን ሆኖ እንደገና በእግዚአብሔር ላይ አምጾ እግዚአብሔርን ተቃውሞ ብዙ ሰዎች ወይም ብዙ መላእክታን ቅዱሳን መላእክታኖች ምን አደረገ? ይዞ ወይም ሲሶውን መላእክት ይዞ ሲወርድ እንመለከተዋለን። እግዚአብሔር አምላክ የምርጫ አምላክ ነው። ምርጫ የሚሰጥ አምላክ ነው። ለፍጡራኑ ምርጫ ባይሰጥ ኖሮ እግዚአብሔር አምላክ የፍቅር አምላክ ነው ማለት አንችልም ነበር። ስለዚህ እግዚአብሔር አምላክም ለእኛ ለሰው ልጆች ምርጫ እንደሰጠ ዛሬም ድረስ ምርጫ እንደሰጠን ጭምር ያኔም ለመላእክታኖች ምን ሰጥቷቸው ነበር? ምርጫ ሰጥቷቸው ነበር። ምርጫቸውን በአግባቡ ባለመጠቀም ግን ሰይጣንና መላእክቱ ወይም ደግሞ የዘንዶው መላእክት ምን ሆነው ሲወጡ እንመለከታለን። ከሰማይ ተባረው ሲወጡ እንመለከታለን። እግዚአብሔርን መከተል ቢፈልጉ ቢወዱ ቢመርጡት ኖሮ እዛው በሰላም ይኖሩ ነበር። ነገር ግን አሁን በምርጫቸው ምክንያት በኃጢአታቸው ምክንያት ሲባረሩ እንመለከታለን። በራእይ መጽሐፍ ምዕራፍ 12 ላይ ተገልጿል። መላእክቱና ዘንዶ ተዋጉ ተብሎ ተጽፏል። ስለዚህ በዛ ውጊያ ላይ እንግዲህ በምርጫ ምክንያት እንደሆነ እንመለከታለን። እግዚአብሔር አምላክ የምርጫ አምላክ እንደሆነ እንመለከታለን። ታዲያ በዚህ ምርጫ ላይ ሰይጣንና እግዚአብሔር በሚያደርጉት ውጊያ ላይ ግን መጽሐፍ ቅዱሳችን ይህን ሐሳብ በደንብ አድርጎ የሚናገረው በትንቢተ ኢሳይያስ ምዕራፍ 14 እና በትንቢተ ሕዝቅኤል ምዕራፍ 28 ላይ እዛ ክፍል ላይ የሚገርማችሁ መጽሐፍ ቅዱሳችን ሲናገር ምን ብሎ ነው የሚናገረው? በተለይ ለኢሳይያስን ሐሳብ ሲያነሳ ለባቢሎን ንጉሥ እንዲህ ብለህ ተናገር ብሎ ይጀምራል ንግግሩ። ለባቢሎን ንጉሥ እንዲህ ብለህ ተናገር ብሎ ይጀምርና ስለ ባቢሎን ንጉሥ ግን አይደለም የሚያወራው፣ ስለ አንድ ግለሰብ አይደለም የሚያወራው ስለማን ነው? ስለ ሰይጣን ያወራል። አንተ ኪሩብ ነበርክ፣ ብርሃን ተሸካሚ ነበርክ፣ እንደዚህ ነበርክ እያለ ስለማን ያወራል? ስለ ሰይጣን ያወራል። ልክ በተመሳሳይ ሕዝቅኤል ላይ ደግሞ እግዚአብሔር አምላክ ለጢሮስ መንግስት ሙሾ አሙሽተ እንዲህ በለው ብሎ ይናገርና ስለ ጢሮስ መንግስት ወይም ስለ ጢሮስ ገዢ የሚያወራ ይመስልና ስለማን ይናገራል? በልብህ ኩራት ተገኘብህ እያለ ስለማን ማውራት ይጀምራል? ስለ ሰይጣን ማውራት ይጀምራል። ሰንበት ትምህርታችን ምን ብሎ ይገልጸዋል? አንዳንድ የመጽሐፍ ቅዱስ ተንታኞች በኢሳይያስና በሕዝቅኤል የተቀመጠውን ቃል ቀጥታ ለመውሰድ ያስባሉ። ያ ማለት ቀጥታ የተነገረውን ለባቢሎን ንጉሥ የተነገረውን ለጢሮስ መንግስት እንደተነገረ አድርገው ሊስሉ ይፈልጋሉ። ነገር ግን ውስጥ ገብተን ሐሳቡን ስንመለከተው ለጢሮስ መንግስትም ሆነ ለባቢሎን መንግስት ለግለሰብ የማይሆን ሐሳብ እንደሆነ እንመለከታለን። ለግለሰብ የማይሆን ሐሳብ መጽሐፍ ቅዱስ ምን ብሎ ይናገራል? ሕዝቅኤል ላይ በኤደን ነበርህ ብሎ ይናገራል። አንድ የጢሮስ ተራ የሆነ ግለሰብ በእግዚአብሔር ገነት በኤደን ነበርህ ተብሎ ሊጻፍለት አይችልም። ኪሩብ ነበርክ፣ የምትጋርድ ነበርክ ተብሎ ሊጻፍለት አይችልም። አንድ ተራ ግለሰብ ተራ የሆነ ንጉሥ በተፈጠርክበት ቀን እነዚህ ሁሉ ተዘጋጅተውልህ ነበር ተብሎ የአልማዝ የተለያየ አይነት ማዕድን ሊጠቀስለት አይችልም። ስለዚህ እየተጻፈ ያለው የሰዎቹ ስም ወይም ደግሞ የገዢዎቹ ስም ቢጠቀስም ወይም ደግሞ ገዢዎቹ ቢጠቀሱም ነገር ግን እየተነገረ ያለው ስለማን ነው? ስለ ሰይጣን ነው። ይሄ ምን ያስተምረናል? እግዚአብሔር አምላክ የባቢሎን ንጉሥ ብሎ ስለ ባቢሎን ንጉሥ ግን አይደለም የሚያወራው። ስለማን ነው የሚያወራው? ስለ ሰይጣን ነው የሚያወራው። እግዚአብሔር አምላክ ለጢሮስ መንግስት ብሎ አዋጅ እየነገረ ነገር ግን እያወራ ያለው ስለማን ነው? ስለ ሰይጣን ነው የሚያወራው። አሁን ምን እየተመለከትን ነው? ርዕሳችን ምንድን ነው? ከግጭቶች ሁሉ ጀርባ ያለው ግጭት ነው ርዕሱ። ስለዚህ ከግጭቱ ሁሉ ያለው ግጭት ጀርባ ያለውን ግጭት ስንመለከት እግዚአብሔር አምላክ ለሰው እየተናገረ ግን የሚናገረው ለማን ነው? ለሰይጣን ነበር መልእክቱን የሚያስተላልፈው። ስለዚህ ውጊያው እየተካሄደ ያለው በማንና በማን ነው? በእግዚአብሔርና በሰይጣን መካከል፣ በመልካምና በክፉ መካከል እየተካሄደ እንደሆነ እናውቃለን። በመልካምና በክፉ መካከል እንግዲህ ተመልከቱ። ለምሳሌ በዳንኤል ምዕራፍ 10 ከቁጥር 12 እስከ ቁጥር 14 ሄደን ስንመለከት መልአኩ ገብርኤል ለዳንኤል መልእክት ይዞ በሚመጣበት ሰዓት ገብርኤል አንድ ቃል ተናገረ።
የጢሮስ መንግስት አለቃ ግን የፋሪስ መንግስት አለቃ ግን 21 ቀን ተቋቋመ ብሎ ተናገረ። የፋሪስ መንግስት የሚባለው ተራ ግለሰብ ገብርኤልን ይቋቋም ዘንድ ይችላል እንዴ? አይችልም። ተራ የሆነ ሰው፣ ተራ የሆነ ንጉስ ገብርኤልን መቋቋም አይችልም። ነገር ግን በፋሪስ አለቃ መንግስት ሆኖ ከጀርባ እየሰራ ያለው ማን ነበር? ሰይጣን ነበር። ስለዚህ ሰይጣን ነበር ሲቋቋመው የነበረው ገብርኤልን። ከዛ ሚካኤል ሊረዳው መጣ። ከዛ በኋላ ሲያሸንፍ እንመለከታለን። ስለዚህ አሁን ማየት ያለብን ፊት ለፊት ላይ የሚታየውን ጦርነት ሳይሆን ነገር ግን ከጀርባ ያለውን ጦርነት ነው። ሰዎች አይደሉም። አሁን ውጊያውን በሰዎችና በሰዎች መካከል አይደለም፣ በእግዚአብሔርና በሰይጣን መካከል ነው። እግዚአብሔር በወከለው ሰውና ሰይጣን በወከላቸው ሰዎች መካከል ምን የሚደረግ ጦርነት ነው? የሚካሄድ ጦርነት ነው። ስለዚህ ከግጭቶች ሁሉ ያለው ጀርባ ወይም ደግሞ ከግጭቶች ጀርባ ያለው ጦርነት በእግዚአብሔርና በሰይጣን መካከል ያለው ጦርነት እንደሆነ እንመለከታለን። ስለዚህ ምድር ላይ የሚታየው ውጫዊ ገጽታ ነው። ውጫዊ ገጽታ ነው። አይናችን የማያየው ግን በእግዚአብሔርና በሰይጣን መካከል የሚደረግ ውጊያ እንደሆነ እንመለከታለን። ጌታ ተዋጊ ነው ይላል የማክሰኞ ክፍል። ጌታ ተዋጊ ነው። እንግዲህ ክፍል ዘጸአት ምዕራፍ 15 ላይ እናገኘዋለን። እግዚአብሔር ተዋጊ ነው ስሙም እግዚአብሔር ተብሎ ተጽፏል። እግዚአብሔር ተዋጊ ነው ስሙም እግዚአብሔር ተብሎ ተጽፏል። እግዚአብሔር አምላክ ተዋጊ እንደሆነ በብዙ የመጽሐፍ ቅዱስ ክፍሎች ላይ ተጽፎ እናገኛለን። እንግዲህ እስራኤላውያን ስንመለከት አቅመ ቢሶች እንደሆኑ ከዚህ በፊትም እየተማማሩ ነበር። አቅመ ቢሶች፣ ምንም የሌላቸው፣ ውጊያ ምን እንደሆነ የማያውቁ ሰዎች እንደሆነ እንመለከታለን። በምድረ በዳ ደግሞ ሲጓዙ ሳለ እዛው በግብፅም እያሉ የአባቶቻቸውን አምላክ ምን ብሎ ነበር? ረስተው ነበር። ከግብፅ ጣዖታት ጋር ምን ብሎ ነበር? ተደባልቀው ነበር። በጣም ተደባልቀው ነበር። የአብርሃምን አምላክ፣ የይስሐቅን አምላክ፣ የያዕቆብን አምላክ ምን አድርገው ነበር? ረስተው ነበር። እንግዲህ እነዚህ ሰዎች ከረሱ በኋላ እግዚአብሔር መሃል ላይ እንግዲህ ምን ሲያደርግ እንመለከታለን? ጣልቃ ሲገባ እንመለከታለን። ህዝቡንም ደግሞ ከባርነት በጸናች እጅ በተዘረጋች ክንድ ምን ሲያደርግ እንመለከታለን? ሲያወጣ እንመለከታለን። እግዚአብሔር አምላክ በጸናች እጅ በተዘረጋች ክንድ ሲያወጣ እንመለከታለን። እንግዲህ እስራኤላውያንን ከግብፅ በሚያወጣበት ሰዓት እንግዲህ ስለ ዘጸአት ከዚህ በፊት በነበረው ሰንበት ትምህርት በሰፊው እያጠናን ነበር። እስከ ምዕራፍ 12 ድረስ እግዚአብሔር አምላክ ሙሴን እያዘዘው፣ ሙሴ ደግሞ እየሄደ ከፈርዖን ጋር እየተነጋገረ ብዙ ነገሮች ሲፈጠሩ እንመለከታለን። እስከ ዘጸአት ምዕራፍ 12 ድረስ ያለው ሐሳብ ግን በሙሴና በአሮን መካከል የሚደረግ የስልጣን ሽኩቻ ሳይሆን ነገር ግን በእግዚአብሔርና በአማልክቶች መካከል ይደረግ የነበረ ታላቅ የሆነ ውጊያን ነው የምናስተውለው። ይሄ ማለት ምን ማለት ነው? እግዚአብሔር አምላክ በዘጸአት ምዕራፍ 12 ላይ ምን ብሎ ይናገራል? በአማልክቶቻቸው ላይ እፈርድባቸዋለሁ ብሎ ሲናገር እንመለከታለን። ያ ማለት ምንድነው? በጥንቱ ዓለም ወይ ደግሞ በጥንቱ ሰንበት ትምህርታችን ምን ብሎ ይገልጸዋል? በጥንቱ የምስራቃዊ ጦርነት ርዕዮተ ዓለም መሰረት ብሎ ይገልጸዋል። በዛ መሰረት በህዝብ መካከል ውጊያ ሲደረግ ወይ ደግሞ ውጊያ ሲካሄድ ህዝቡ የሚያስበው ወይ ደግሞ ማህበረሰቡ የሚያስበው ህዝብና ህዝብ እንደተዋጋ ሳይሆን በአማልክቶች መካከል የሚደረግ ውጊያ እንደሆነ አድርገው ነበር ህዝቡ የሚያስቡት። ይሄን ደግሞ ወደዚህኛው ስናመጣው በተመሳሳይ በህዝቦች መካከል ውጊያ ሲደረግ በእስራኤላውያንና በፈርዖን ወይ ደግሞ በግብፃውያን መካከል ውጊያ ሲደረግ ውጊያው በማንና በማን ላይ ነው? በእግዚአብሔርና በሰይጣን መካከል እንደሆነ እንመለከታለን። ለዛም ነው እግዚአብሔር በአማልክቶቻቸው ላይ እፈርድባቸዋለሁ ብሎ ተናገረ። ህዝቡ ከግብፅ ከወጣ በኋላ በአማልክቶቻቸው ላይ ምን አደረገባቸው ተብሎ ተጻፈ? ፈረደባቸው ተብሎ ተጻፈ። ስለዚህ ይህን ከዚህ በፊት በነበረው ሰንበት ትምህርት በዘጸአት እየተመለከትን ነበር። እግዚአብሔር አምላክ ግብፅን በግብፅ ውስጥ የሚገኘውን የአባይን ወንዝ ሲመታ የአባይ አምላክ የሚባለውን ሀፒን እየመታ ነበር። ሀፒ የሚባል አምላክ ነበራቸው የሚያመልኩት፣ እሱን እየመታ ነበር። የተለያዩ ጓጉንቸር ሲያመጣባቸው፣ የከብት መሞት ሲያመጣባቸው፣ ጨለማ ሲያመጣባቸው አማልክቶቻቸው ምን እያለ ነው? እየመታ ነበር። ስለዚህ እግዚአብሔር ምንድን ነው? ተዋጊ ነው፣ የሚዋጋ አምላክ ነው። አማልክቶቻቸውን ይዋጋ ነበር። እግዚአብሔር አምላክ እንደዚህ ያለ አምላክ እንደሆነ እንመለከታለን። ስለዚህ ከአጋንንት ጋር ምን እያደረገ ነው? እግዚአብሔር እየተዋጋ ነው። ከሰይጣን ጋር ከክፉ ኃይላት ጋር እየተዋጋ ስለነበር ነው ያ ሁሉ ግጭት ሲፈጠር የነበረው። እንግዲህ ምድር ላይ የሚታየው ምንድን ነው? ምልክት ነው፣ ወይ ደግሞ ለሚጋጩት አካላቶች ምንድን ነው? ምልክት፣ የሚታይ ምልክት ነው። ነገር ግን ከጀርባ
ታላቅ የሆነ ጦርነት እንዳለ እንመለከታለን። በዋናነት ደግሞ እግዚአብሔር አምላክ ከማን ጋር ይዋጋል? ከኃጢአት ጋር ይዋጋል። ኃጢአትን ፈጽሞ ለማጥፋት፣ ኃጢአትን ጨርሶ ለማባረር፣ ለማስወገድ ከኃጢአት ጋር የሚዋጋ አምላክ ሆኖ እናገኘዋለን። ስለዚህ እግዚአብሔር አምላካችን ኃጢአትን ለማስወገድ ከኃጢአት ጋር ምን እያደረገ ነው? በሰዓት እየተዋጋ ነው። ያንም ቢሆን ኃጢአትን ለማስወገድ ወይ ደግሞ ከኃጢአት ጋር የኃጢአት አባት ከሆነው ከሰይጣን ጋር ምን እያለ ነበር? እየተዋጋ ነበር። ስለዚህ ውጊያው የዚህን ያክል የረቀቀ እንደሆነ እንመለከታለን። ስለዚህ ምንድነው የምናስተውለው? ኃጢአት የሚባል ነገር በምድራችን ላይ እስካለ ድረስ ገለልተኛ ሆኖ መቆም አይቻልም። ማንም ሰው የዚህ ተጠቂ ነው። ማንም ሰው ገለልተኛ ሆኖ መቆም የሚችል ማንም አካል የለም። ስለዚህ ሁላችንም በምን ውስጥ እናልፋለን? በውጊያ ውስጥ እናልፋለን። እግዚአብሔር እና ሰይጣን በሚያደርጉት ውጊያ እኛ ከዚህ ጦርነት በአንዱ ሳይድ በኩል መሆናችን የማይቀር ጉዳይ ነው። ስለዚህ ዋናው ጥያቄ ዛሬ የኔ ምርጫ፣ ያንተ ምርጫ፣ ያንቺ ምርጫ ምንድን ነው? ወይ ደግሞ በየት በኩል ነው የሚለው በእግዚአብሔር በኩል ድል አድራጊ በሆነው ተዋጊ በሆነው በእግዚአብሔር በኩል ካደረግን ድሉ የማን ይሆናል? የኛ ይሆናል። ነገር ግን ደግሞ በባህሪያችንና በስራችን ከሰይጣን ጎን እንሆናለን ብለን የምናስብ ከሆነ ደግሞ ምን ሆናለን? እንደምንሸነፍ እያወቅን እንዋጋለን ማለት ነው። ስለዚህ ምርጫችንን ወደ እግዚአብሔር ልናደርግ ያስፈልጋል። ጌታ ስለናንተ ይዋጋል። ረቡዕ ክፍል ጌታ ስለናንተ ይዋጋል። እግዚአብሔር ይመስገን። እግዚአብሔር ለሕዝቡ የሚዋጋ አምላክ ነው። ይሄ በመግቢያውን ክፍል እየተናገርኩ ነበር። ብዙዎች አስተውለዋል። በኢያሪኮ የነበሩ ሰዎች ረዓብ ጨምሮ ምን ብላለች? አስተውላለች። ሌሎችም አስተውለዋል። እግዚአብሔር ለነሱ እየተዋጋላቸው ነው ብሏል። ግብፃውያን እንግዲህ ግብፃውያን በዛ መካከል ሆነው ያ ባህር ወይ ደግሞ ወንዙን ሊደፍናቸው ባለበት ሰዓት እንሽሽ፣ ለእነዚህ ሰዎች ማን እየተዋጋ ነው? እግዚአብሔር እየተዋጋ ነው ብሎ ሲያስቡ እንመለከታቸዋለን። ስለዚህ እግዚአብሔር አምላክ የሚዋጋ አምላክ ነው። ሙሴ ምን ብሎ ተናገረ? ቁሙ፣ ጸንታችሁ ቁሙ፣ አትፍሩ፣ አትደንግጡ። ዛሬ የምታዩዋቸውን ግብፃውያን እስከ መቼ አታዩዋቸውም? ለዘላለም አታዩዋቸውም። ስለዚህ አትፍሩ፣ ጌታ ስለእናንተ ዛሬ ይዋጋል ብሎ ተናገረ። እግዚአብሔር አምላክ ለእስራኤላውያን እየተዋጋላቸው ነበር። እግዚአብሔር ባይዋጋላቸው አስባችሁታል ምን ሊሆኑ እንደሚችሉ? አቅም የሌላቸው ሰዎች፣ ልምድ የሌላቸው ሰዎች፣ ምን ማድረግ እንደሚገባቸው የማያውቁ ሰዎች እግዚአብሔር ባይዋጋላቸው ድል አያገኙም ነበር። ግን እግዚአብሔር ተዋጊ ስለሆነ ጣልቃ እየገባ ረዳት ለሌላቸው ረዳት እየሆነ ኃይል ለሌላቸው ብርታት እየጨመረ እግዚአብሔር ሲያሻግራቸው እንመለከታለን። ስለዚህ በእያንዳንዱ ጦርነት እግዚአብሔርን ሲጋብዙት እግዚአብሔር ምን ነበር? ይገኝ ነበር። ገና ከመጀመሪያው እግዚአብሔር የተስፋ ቃል ሰጥቷቸዋል። ምን የሚል? እኔ ለእናንተ ምን አደርጋለሁ? እዋጋለሁ የሚል የተስፋ ቃል ሲሰጣቸው እንመለከታለን። የሚገርማቸው ኤለን ዋይትም ስታብራራ ይህን ሀሳብ ብሎ ሰንበት ትምህርታችን ምን ብሎ ይገልጻል? እግዚአብሔር አምላክ እስራኤላውያን ከተለያዩ ህዝቦች ጋር አካላዊ የሆነ ውጊያ እንዲያደርጉ የእግዚአብሔር ፍቃድ አልነበረም ትላለች። የእግዚአብሔር ፍቃድ አልነበረም ብላ ትገልጻለች። ደግሞ እውነትም ነው። የእግዚአብሔር ሐሳብ ራሱ እግዚአብሔር እየተዋጋላቸው ራሱ እየመራቸው ወደ የት ማስገባት ነበር? ወደ ከናን ማስገባት ነበር። እንግዲህ ተመልከቱ፣ እስራኤላውያን ከግብፅ በሚወጡበት ሰዓት አንድ ሰይፍ አላነሱም፣ አንድ ጎራዴ አላነሱም። ውጡ ተባሉ። በሚወጡበት ሰዓት በትራቸውን ይዘው ወጡ። እግዚአብሔር ለእነሱ ምን እያደረገ ነበር? እየተዋጋላቸው ነበር። አንድ ዱላ አላነሱም፣ ቅንጣት ታክል እንኳን። ተመልከቱ፣ እግዚአብሔር በድንቅ በታምራት እስከዛ ደረሳቸው። የእግዚአብሔር ዓላማና ሐሳብ ከነዓንን ተዋግተው በእጃቸው እንዲይዙ ሳይሆን ነገር ግን እግዚአብሔርን እየተከተሉ ራሱ እግዚአብሔር እየተዋጋ ሊያስገባቸው ነበር የእግዚአብሔር ዓላማ። ነገር ግን ሰዎች ወይ ደግሞ እስራኤላውያን ዝም ባለማለታቸው ምክንያት የእግዚአብሔርን ጣልቃ ገብነት ባለመጠበቃቸው ምክንያት ለብዙ ችግሮች ሲጋለጡ እንመለከታለን። እግዚአብሔር አምላክ እኔ ዋጋላችኋለሁ ብሎ ሲናገር ዝም ብሎ እሱ እንደሚዋጋ ብቻ አይደለም፣ ጸጥ እንዲሉም ዝም እንደሚሉም ደግሞ ሲያዛቸው እንመለከታለን። ሙሴ ይህን ቃል ነው የተናገረው። ዝም ብላችሁ ምን በሉ? ቁሙ። እግዚአብሔር ለማን ይዋጋል? ለእናንተ ይዋጋል። ስለዚህ እግዚአብሔር ለእኛ ይዋጋል ብቻ ሳይሆን ከእኛ ምን ይጠበቃል? ዝም ማለት ይጠበቃል። ስለዚህ ዝም ማለት ከኛ የሚጠበቅ ሆኖ እናገኘዋለን። ለዛም ነው እግዚአብሔር አምላክ መጽሐፍ ቅዱስ እንደሚናገረው ታሪኩ እንደሚናገረው ብዙ የመጽሐፍ ቅዱሶችን ታሪክ ሂደን ስንመለከት እስራኤል እግዚአብሔርን ፈጽመው በተከተሉበት ሰዓት አይዋጉም ነበር ውጊያ።
አይዋጉም ነበር። እግዚአብሔር በድንቅ ይዋጋላቸው ነበር። ለምሳሌ ሁለተኛ ነገሥት ላይ በነገሥት መጽሐፍ ተጽፎ እንደምናገኘው ከሰናክሬም ጋር በሚያደርጉት ቃለ ምልልስ ላይ እስራኤላውያን ምን አላሉ? አልተዋጉም ነበር። እግዚአብሔር አምላክ አንድ መልአክ ልኮ 185,000 የአሦራውያንን ሕዝብ ምን አደረገ? ጨረሰ። እስራኤላውያን በቤታቸው በሰላም እንደተቀመጡ አንድ ጎራዴ ሳያነሱ፣ አንድ ሰይፍ ሳያነሱ፣ አንድ ጦር ሳይወረውሩ፣ አንድ ወንጭፍ ሳይወረውሩ በቤታቸው እንዳሉ እግዚአብሔር ግን ማንን ላከ? መልአኩን ላከ። በአንድ ሌሊት 185,000 ሕዝብ የአሦራውያን ሕዝብ ሲጨርስ፣ ወታደሮች ሲጨርስ እንመለከታለን። አያችሁ፣ ዝም ብላችሁ ምን በሉ ቁሙ የተባሉት ለዚህ ነው። እስራኤላውያን እግዚአብሔርን ማዳን ቢጠባበቁ ምን አይሉም ነበር? ይህን ያክል ውጊያ ባላስፈልጋቸው ነበር። ነገር ግን ከእግዚአብሔር እቅድ ሲወጡ አዲስ እቅድ ማምጣት እግዚአብሔር አስፈልገው። ከእግዚአብሔር እቅድና ዓላማ ሲወጡ እግዚአብሔር ደግሞ ሌላ ስትራቴጂ። እግዚአብሔር የምሕረት አምላክ ነው። አሁንም እድል እየሰጠ ከዚህ በፊት የጸጋ አምላክ ነው ብለናል። አሁንም ጸጋ እየሰጠ ለሕዝቡ ምን ያደርግ ነበር? ምሕረቱን የሚያሳይ አምላክ ነበር። ሁለተኛው ምርጥ አማራጭ ይላል። ሁለተኛው ምርጥ አማራጭ ሐሙስ ክፍል እንግዲህ ሐሳቡ ተያያዥነት አለው። ሐሳቡ ምንድነው? በዚህ በሐሙስ ክፍል ደግሞ የምንመለከተው ይህን ሐሳብ የሚያጠናክረው እስራኤላውያን ከእግዚአብሔር ጋር በነበሩበት ጊዜ እግዚአብሔርን እስካመኑ ድረስ ውጊያ አይመጣባቸው ነበር። ራሱ እግዚአብሔር ይጨርሰው ነበር። ነገር ግን በመጽሐፍ ቅዱሳችን በዘጸአት ምዕራፍ 17 ላይ ውጊያ እናገኛለን። እስራኤላውያን ከአማሌቃውያን ጋር ያደረጉትን ውጊያ እንመለከታለን። ምዕራፍ 17 ከቁጥር 8 አካባቢ ጀምረን ሄደን ስንመለከት እስራኤላውያን ውጊያ ሲያደርጉ እንመለከታቸዋለን። ግን ለምንድነው ውጊያ ያደረጉት? የእግዚአብሔር ዕቅድ መች ነበር ወይ ብለን ስንጠይቅ ከዘጸአት ምዕራፍ 17 ከቁጥር 7 ቀደም ብለን ቁጥር 3 ጀምረን ስንመለከት አንድ ታሪክ እናነባለን። እስራኤላውያን በእግዚአብሔር ላይ አጉረመረሙ ይላል። እስራኤላውያን በማን ላይ አጉረመረሙ? በእግዚአብሔር ላይ አጉረመረሙ። እግዚአብሔር እንዳዘዛቸው መመላለሳቸው ምን አሉ? አቆሙ። በእግዚአብሔር ላይ ማጉረምረም ጀመሩ። በውሃ ምክንያት በሙሴ ላይ ማጉረምረም ጀመሩ። መጮህ ጀመሩ። ልታጠፋን ነው ወይ? በዚህ ያመጣህን ልታጠፋን ነው ወይ ብለው ሲጮሁ እንደውም ዘጸአት ምዕራፍ 17 ቁጥር 7 ላይ ያ ስፍራ ከዛ ክርክር የተነሳ ማሳ ወይ ደግሞ መሪባ ተብሎ ሲጠራ ስም ሲሰጠው እንመለከታለን። እስራኤላውያን በጣም አማረሩ። እግዚአብሔርም ደግሞ ምሬታቸውን ደግሞ ሰምቶ ምን አደረገ? ውሃ እንዲጠጡ ከድንጋይ ከዓለት ሙሴ በበትሩ እንዲመታ ሲያደርግ እንመለከታለን። ቁጥር 7 ላይ ገብታችሁ መጽሐፍ ቅዱሳችሁ ላይ ተመልከቱ። ወዲያው ይህ ከሆነ በኋላ ይህ ማማረር ከተካሄደ በኋላ ወዲያው አማሌቃውያን ከእስራኤል ጋር ይዋጉ ዘንድ መጡ ብሎ ይናገራል መጽሐፍ ቅዱስ። ተመልከቱ። ልክ እስራኤላውያን በእግዚአብሔር ላይ እንዳጉረመረሙ ሰከንድም አልቆዩም። አማሌቃውያን ሲመጡ ምንም አልቆዩም። በእግዚአብሔር ላይ እምነታቸውን ሲያሳጡ እስራኤላውያን በእግዚአብሔር ላይ የነበራቸው እምነት ሲጎድል አማሌቃውያን ወዲያው ምን አሉ? መጡ ለመዋጋት። እንደገና እስራኤላውያን ደግሞ ለመዋጋት እንደገና ሲነሱ እንመለከታቸዋለን። አያችሁ፣ እስራኤላውያን ሲዋጉ የነበሩት ገና ከጅምሩ ከምን አንጻር ነው? እግዚአብሔርን ባለማመናቸው ምክንያት ነው። ስለዚህ እግዚአብሔር አምላክ እሱን ታምነው እርሱ እንዲዋጋላቸው የመጀመሪያው አማራጭ ነው። ነገር ግን ደግሞ በእግዚአብሔር የማይተማመኑ ከሆነ መዋጋት ከፈለጉ ደግሞ እግዚአብሔር ሁለተኛ አማራጭ ይሰጣቸዋል። ሁለተኛው አማራጭ ምንድነው? በሁለተኛ እድል ምንድነው? እግዚአብሔር በውጊያቸው ደግሞ ምን ሊያደርጋቸው? ሊረዳቸው ደግሞ ፈቃደኛ የሆነ አምላክ ነው። አያችሁ እግዚአብሔር ምን ያክል ድንቅ አምላክ እንደሆነ። የመጀመሪያውስ እንዲዋጋላቸው ሐሳብ ያቀርባል። ይህኛውን አማራጭ ካልተቀበሉ እንዋጋለን ሲሉ ደግሞ እስኪ ብሎ ደግሞ እግዚአብሔር ምንን ይሰጣል? ኃይልን የሚሰጥ አምላክ ሆኖ እናገኘዋለን። ስለዚህ እግዚአብሔር አምላክ እንደዚህ ያለ ድንቅ አምላክ እንደሆነ እንመለከታለን። እግዚአብሔር አምላክ እንደዚህ ያለ ድንቅ አምላክ ነው። ለእስራኤላውያን ምንም የሚዋጋ የኢያሪኮ ግንብ እንዲፈርስ ሲያደርግ እስራኤላውያን ድንጋይ መወርወር አላስፈለጋቸውም። በእግራቸው እየዘለሉ መምታት አላስፈለጋቸውም። ያን ያክል ቀን ሲዞሩ፣ ያን ያክል ዙር ሲዞሩ በእግራቸው መምታት አላስፈለጋቸውም። መጥሮ ብቻ ነበር የነሱ ኃላፊነት። እግዚአብሔር ተዋጊ አምላክ ነው። እግዚአብሔር ድንቅ የሆነ አምላክ ነው። ስለዚህ በአጠቃላይ የዛሬው ሰንበት ትምህርት ምንድን ነው የሚያስተምረን? ከሁሉም ግጭቶች ጀርባ ያለው ግጭት በሚለው ሐሳብ ውስጥ የሚያስተምረን እግዚአብሔርና ሰይጣን ምን እያደረጉ ነው? እየተዋጉ ነው። በዛ ውጊያ ጦርነት መካከል ደግሞ በምድር ላይ ተወካዮች እኛ ምን እንላለን? እንጋደላለን።
መጽሐፍ ቅዱስን ብሎ ይናገራል። መጋደላችን ከስጋና ከደም ጋር አይደለም ኤፌሶን ላይ ይልቅስ ከማን ጋር ነው? ከመንፈሳዊያን ሰራዊት ጋር ነው የምንዋጋው ብሎ ይናገራል። ዛሬ ሰውና ሰው ሲጣላ ሰውና ሰው አይደለም ይጣላል። በዛ ሰው መካከል ማንና ማን ነው? ከጀርባ ማን ነው የሚለው ነው ዋናው ጥያቄ እንጂ ሰውና ሰው አይደለም ይጣላል። ሰይጣን የጠቡ መነሻ ወይ ደግሞ በአንድ በኩል ሰይጣን ነገሮችን ለማባባስ ሲያደርግ ጥረት ሲያደርግ እግዚአብሔር ደግሞ በሌላ በኩል በሚያደርገው ኃይል ደግሞ በዛ መካከል ብዙ ጦርነቶች እንደሚፈጠሩ እንመለከታለን። በጨለማው ጊዜ በተለያየ ዘመን በተለያየ በሐዋርያት ዘመን በአባቶቻችን ዘመን እግዚአብሔርና ሰይጣን በሚያደርጉት ውጊያ ሰዎች ምን እያሉ ነበር? እየተጋደሉ ነበር። ክርስቲያኖች ሲጨፈጨፉ እግዚአብሔር ምን እያለ ነበር? እየተዋጋ ነበር። ስለዚህ ምንድን ነው የምንረዳው? እግዚአብሔር አምላክ አንዳንድ ጊዜ በብሉይ ኪዳን የነበረው አምላክ ጨካኝ የሚጨኩን በጣም በቃ አምባገነን የሆነ አምላክ እንደሆነ አድርገን አስበን በአዲስ ኪዳን ደግሞ ፍቅር እንደሆነ አድርገን የምናስበት ሁኔታ አለ። ነገር ግን እንደዛ አይደለም። የአዲስ ኪዳኑ አምላክ የብሉይ ኪዳኑ አምላክ ራሱ ማን ነው? እግዚአብሔር ነው። ባህሪው የሚለዋወጥ አምላክ አይደለም። ያኔም ፍቅር ነው፣ አሁንም ፍቅር ነው። ያኔም ከኃጢአት ጋር ከሰይጣን ጋር ይዋጋል፣ ዛሬም ከኃጢአት ጋር ከሰይጣን ጋር ይዋጋል። ድንቅ የሆነ አምላክ ስላለን እግዚአብሔርን እጅግ አድርገን እናመሰግነዋለን። ስለዚህ በመጽሐፍ ቅዱስ ውስጥ ያለውን ጦርነት አውድ ከዚህ አውድ አንጻር ነው መመልከት ያለብን፣ ከጀርባ ነው መመልከት ያለብን የሚለውን የሰንበት ትምህርት ያስተምረናል። ጸልየን እንጨርስ። እግዚአብሔር አምላካችን ሆይ ስላስተማርከን እናመሰግናለን። ድንቅ የሆነውን ባህሪህን ስለገለጥክልን እናመሰግናለን። ከእያንዳንዱ ጦርነት ጀርባ ሰይጣንን ራሱን እየቀጠቀጥክልን ስላለ እጅግ አድርገን እናመሰግናለን። ክብር ሁሉ በሰማይና በምድር ለአንተ ብቻ ይሁን። ቆይታችን ስለባረክልን እናመሰግናለን። ጌታ ሆይ በእውነት የሰሙኝንም ስለባረካቸው አመሰግናለሁ። ስለ ሁሉም ተባረክ። በጌታ በኢየሱስ ስም አሜን።